ቤተክርስቲያንን የምንመራበት መንገድ እግዚአብሔርን ያስደስተዋል ወይስ ያሳዝነዋል የሚለው ጥያቄ ምቾት ይሰጣችኋል? የዘመናችን ክርስትና አውዱን፣ ስርዓቱን፣ መስመሩን እየሳተ ነው፣ እየተበረዘ እየመጣ ነው። በአምልኮ ነጻነት ስም ዲያብሎስ የራሱን አጀንዳ በትውልዱ ላይ ሲቀርጽ ቸልተኛ ሆነናል። በራእይ 2:4 ላይ ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመው ፍቅርህን ትተሃልና እንግዲህ ከወዴት እንደወደቅህ አስብ፣ ንስሐ ገባ፣ የቀደመው ሥርዓትህን አድርግ። ባትገባ አለዛ እመጣብሃለሁ፣ መቅረዝህን ከስፍራው እወስድብሃለሁ ይላል። የቀድሞውን ክርስትና በምንመራው ሕዝብ ውስጥ መትከል ይረናል። የክርስትናው ዓላማው፣ ሽታው፣ ጠረኑ እየደበዘዘ መጥቷል። ወንድሞቼ ጎበስ፣ ነፃነት እንዲህ ካበላሽንማ እኔ የቀድሞውን የመከራ ዘመን እመኛለሁ። ጸጋውን አትርክሱት። ጸጋውን በእናንተ እውቀት፣ የእናንተን እውቀት፣ የእናንተን ሀብት፣ የእናንተን አቅም አትጨምሩበት። የጌታ ሀብት ብቻውን፣ የጌታ ጸጋ ብቻውን ሁሉም ያስችላል። በሁሉ አቅመኛ ያደርጋል፣ በሁሉ ያበረታል። ለጌታ አቅማችሁን ተውለት፣ እውቀታችሁን ተውለት። የእሱ አቅም ከኛ አቅም እጅግ የላቀ ነውና የእሱን እንተማመንበት። እሱን ብቻ ያዙ፣ በእሱ ብቻ ታመኑ፣ በእሱ ብቻ ተደገፉ።